በታሪክ ማህደር ውስጥ ሌላ አስደንጋጭና ደም አፋሳሽ ምዕራፍ ተከፍቷል። ፌብሩዋሪ 28 2026 ዓለም አይኖቿን ወደ መካከለኛው ምስራቅ አዙራለች። የኢራን ሰማይ በቦምብና በሚሳኤል እሳት ደምቆም ውሎ አድሯል። አሜሪካና እስራኤል በጋራ ኦፕሬሽን ኤፒክ ፊውሪ በሚል ምስጢራዊ ስያሜ በወሰዱት ያልተጠበቀና መጠነ ሰፊ ወታደራዊ እርምጃ የኢራኑ የበላይ መሪ አያቶላ አልሐሜኔ ሕይወታቸው ማለፉ ተሰምቷል። ይህ ዜና እንዳውሎ ነፋስ በመላው ዓለም ተሰራጭቶ የዓለምን የፖለቲካ መድረክ እያናወጠውም ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን ታሪካዊ ክስተት በይፋ ሲያስታውቁ ጥቃቱ ለኢራን ሕዝብ አገሩን መልሶ ይረከብ ዘንድና ከጨቋኝ ሥርዓትም ይላቀቅ ዘንድ የሚያስችል ታላቅ ዕድል ነው የሚል መልእክትን አስተላልፈዋል። በቴህራን ከተማ መሃል የሚገኘው የመሪው ግቢ በከባድ የአየር ድብደባ ወድሞ አመድ መሆኑም ተሰምቷል። ከ30 ዓመታት በላይ በኢራን የፖለቲካና የሃይማኖት መድረክ ላይ የገነኑት የ86 ዓመቱ ሐሜኔ እንደዚሁም ሌሎች ከፍተኛ የጦር አዛዦች በድንገተኛው የአሜሪካና እስራኤል ጥቃት ሕይወታቸው ማለፉ ቀጠናውን በከፍተኛ ድንጋጤ ውስጥ ከቶታል። ፕሬዝደንቱ ዶናልድ ትራምፕ የኢራን ጦር መሳሪያውን አስቀምጦ እጅ እንዲሰጥ ሕዝቡም ስልጣኑን እንዲቆጣጠር ጥሪ አቅርበዋል። የጦርነትን አስከፊ ገጽታ ይበልጥ የሚያጎላው የንጹሐን ዜጎች ሰለባ መሆን እንደሆነ የሚታወቅ ነው። የኢራን ቀይ ጨረቃ ማህበር እንዳስታወቀው ታዲያ በመላው ሀገሪቱ በተሰነዘሩት እነዚህ ጥቃቶች ከ200 በላይ ሰዎች ሲገደሉ ከ700 በላይ ቆስለዋል። በተለይም በደቡብ ምስራቅ ኢራን በሚናብ ከተማ በሚገኝ የአንደኛ ደረጃ የሴት ልጆች ትምህርት ቤት ላይ በደረሰ አሳዛኝ የአየር ድብደባ በርካታ ሕፃናት ሕይወታቸውን ማጣታቸው የዓለምን ልብ የሰበረ ክስተት ሆኗል። በፈራረሱት የትምህርት ቤቱ ግድግዳዎች ስር ደብተሮች እንደዚሁም ቦርሳዎች ተበታትነው መታየታቸው የጦርነትን እውነተኛና መሪር ገጽታም ያሳያል ነው የተባለው። የኢራን የውጭ ጉዳይ ሚኒስትር ጥቃቱን በሰው ልጆች ላይ የተፈጸመ ወንጀል ሲል አውግዞታል። ይህ በእንዲህ እንዳለ በጉዳዩ የተቆጣችውና መሪዋን የተነጠቀችው ያጣችው ኢራን አጸፋዊ እርምጃ ለመውሰድ ጊዜ አልፈጅባትም። እንደ ተቆጣ አንበሳ የበቀል ሚሳኤሎቿንና ድሮኖቿን ወደ እስራኤልና በቀጠናው ወደሚገኙ የአሜሪካ የጦር ሰፈሮች አዝንባለች። በእስራኤል ከተሞች የጥፋት ድምፅ አስተጋብቷል። ቴልአቪቭን ጨምሮ በተለያዩ አካባቢዎች ሰዎች ወደ መጠለያዎች ሲሯሯጡ አርፍደዋል፣ አድረዋል። በደረሰው የሚሳኤል ጥቃት ቢያንስ የአንዲት ሴት ሕይወት ሲያልፍ ከ120 በላይ ሰዎች እንደቆሰሉም ነው የተሰማው። የጦርነቱ ነበልባል በዚህ ብቻ አላበቃም። ኢራን የወሰደችው የአጸፋ እርምጃ ጎረቤት ሀገራትንም ያካተተ ነበር። ካታር፣ የተባበሩት አረብ ኤምሬትስ፣ ዱባይና ሌሎችም አካባቢዎች የዚህ ውጥረት ሰለባ መሆናቸውም ተሰምቷል። የጉዞ መስተጓጎልም እንደዚሁ ይህንን ነገር ተከትሎ የመጣ ነው። በዱባይ አየር መንገድ አቅራቢያ ፍንዳታዎች የተሰሙ ሲሆን ታዋቂ ሆቴሎች ላይ ሳይቀር የእሳት ቃጠሎ ተስተውሏል። የዓለም አቀፍ የበረራ መስመሮች ተቋርጠው በመቶ ሺዎች የሚቆጠሩ መንገደኞች በመካከለኛው ምስራቅ አየር ማረፊያዎች ተስተጓጉለው ነው የሚገኙት። የዚህ ያልተጠበቀ ጦርነት መፈንዳትና የሐሜኔ ህልፈት የዓለም አቀፉን ማህበረሰብ በተለያየ ስሜት ውስጥ ከቶታል። ዓለም አቀፉ መድረክ በስጋትና በውግዘትም ተሞልቷል። በዩናይትድ ኪንግደም እንግሊዝ ጠቅላይ ሚኒስትር ኪር ስታርመር ሀገራቸው በዚህ ጥቃት ምንም አይነት ተሳትፎ እንዳላደረገች ገልጸው ነገር ግን የኢራን መንግስት በህዝቡ ላይ የሚያደርሰውን ጭቆናና በቀጠናው የሚፈጠረውን አለመረጋጋት አውግዘዋል። ሁለቱም ወገኖች ከጥቃት ተቆጥበው ወደ ድርድር እንዲመለሱም ጥሪን አቅርበዋል። ሩሲያና የተባበሩት መንግስታት በበኩላቸው የሞስኮ መንግስት በሁኔታው እጅግ ተቆጥቻለሁ ያለ ሲሆን ጥቃቱን በማውገዝ ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ሰኞ ዕለት አስቸኳይ ስብሰባ እንዲጠራ ጠይቋል። የዓለም የጸጥታ ምክር ቤትም እንደዚሁ በሁኔታው ላይ እየመከረ ነው። የአውስትራሊያ መሪዎችም በቀጠናው ሊፈጠር ስለሚችለው የጦርነት መስፋፋት ጥልቅ ስጋት አለብን ሲሉ ቢገልጹም የአያቶላ ሐሜኔ ሞት በዓለም ዘንድ ሐዘን አያስከትልም የሚል ጠንከር ያለ አስተያየትን ሰጥተዋል።
በተለያዩ አካባቢዎች ህዝባዊ ተቃውሞዎች የተስተዋሉ ሲሆን በአሜሪካ ኒውዮርክን ጨምሮ በተለያዩ የዓለም ከተሞች የትራምፕ አስተዳደር የወሰደውን ይህንን እርምጃ የሚቃወሙ ሰላማዊ ሰልፈኞች አደባባይ ወጥተዋል። ጦርነት ይቆም የሚሉ ድምጾች እየተስተጋቡ ሲሆን ጥቃቱ መላውን መካከለኛውን ምስራቅ ወደ ከፋ አዘቅት ሊከተው ይችላል የሚል ከፍተኛ ፍርሃትም ነግሷል። በውጭ አገር የሚገኙ የኢራን ተቃዋሚዎችና የቀድሞው የንጉሳዊ ቤተሰብ አባላት የሐመኔን መሞት ደግፈው መግለጫ አውጥተዋል። በቴህራን ጎዳናዎችም በአንድ በኩል ፍርሃት፣ በሌላ በኩል ደግሞ ድብቅ የደስታ ስሜቶች ተስተውለዋል ሲል ቢቢሲ ዘግቧል። የመካከለኛው ምስራቅ ሰማይ በጭስና በባሩድ ሽታ ተሸፍኖ ነው ያለው። የሰላም ርግብ የት እንደምትጠልል ጠፍቶባታል። የፖለቲካው የቼዝ ጨዋታ በአንድ ጀንበር ወደ ደም አፋሳሽ የጦርነት አውድማነት ተቀይሯል። የሰው ልጆች ሕይወት ስጋት ላይ ወድቆ የዓለም የፖለቲካ ሚዛንም ክፉኛ እየተንገዳገደ ነው። የትላንትናው ዕለት በኢራን ታሪክ ውስጥ ብቻ ሳይሆን በመላው ዓለም የፖለቲካ ትርክት ላይ የማይሽር ጠባሳን ትቶ ያልፋል ባዮች ናቸው የፖለቲካ ተንታኞች። በዚህ ውጥረት በነገሰበትና ሀያላን ሀገራት ጡንቻቸውን በሚያሳዩበት ወቅት የነገው ቀን ምን ይዞ እንደሚመጣ ማንም በእርግጠኝነት መናገርም አይችልም። የጦርነቱ ነበልባል ይበርድ ይሆን ወይስ መላውን ቀጠናና ዓለምን ወደማያባራ እሳት ይገፋው ይሆን? የኢራን ሕዝብ የመካከለኛው ምስራቅና የዓለም ዕጣ ፈንታ በታሪክ ወረቀት ላይ በእሳት በደምና በጭስ እየተጻፈ ይገኛል። ይህንን ወቅታዊና ታሪካዊ ክስተት በተመለከተ ተጨማሪ መረጃዎችን ዕለት ዕለት ወደ እናንተ ምናደርስ ይሆናል።